ወድቋል። እንግዲህ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ላይክ በማድረግ አበረታቱኝ። ያፌት እንግዲህ ሰርጉ ላይ ራሱን ስቶ ወድቋልና ሉሊትም እንግዲህ ራሷን ስታ ነበረ ባለፈው ያፌት ኤፍራታን እንደሚያገባት ስትሰማ ቤዛ ስትነግራት በጣም ደንግጣ ነበረ። ነገር ግን እያስመሰለች ነበረ። ቤዛ ደንግጣ ሮጣ ሰው ልጠራ ስትሄድ ብድግ ብላ ቆይ ቤዚ እንዳትሄጂ ብላት፣ አንቺ ግን ምን አይነት ሰው ነሽ ሰውን የምታስደነግጩ እያለቻት ነበረ እንግዲህ ቤዛ እና እንዴት እኔ እኮ ያንቺ እድሜ ለአባትሽ አንድ ሱሙኒም ካለኔ ተቆራጭ ነገር ሳያስቀርልኝ ነው ባዶዬን አስቀርቶኝ ትቶኝ ሄደው እያለች ነበረ። እሷ ግን እድለኛ ናት። ምን አይነት በጣም ጎበዝ ብትሆን ነው እንደዚህ በአንዴ ናታንን እንግዲህ ማለት ናታንን ትታ ያፌትን በእጇ ያስገባችሁ እንዴት አደርጋ ነው በአንዴ እንደዚህ እንትን ልታደርግ የቻለችው? አድንቂያታለሁ እያለች ነበረ። እንግዲህ እሷ ስለ ገንዘብ ብቻ ነው የምታስበው። እንግዲህ ሉሊት አሁን እኮ እሱ ቢሞት ድንገት እንኳን ሁሉ ነገር ንብረቱ ሁሉ በእሷ ነው የሚሆነው፣ በእሷ ስም ነው የሚሆነው እያለች ነበረ ሉሊት። አልገባኝም አንቺ ቆይ በኤፍራታ እየቀናሽ መሆኑ ነው እያለቻት ነበረ እንግዲህ ቤዛ እና ሉሊት ስለ ገንዘብ ብቻ ነው የምታስበው። ምክንያቱም እሷ ስለ ኤፍራታ አላሰበችም። እንዴት በዚሁ ፍጥነት እሱ ናታንን ትታ ያፌትን ታገባለች ብላ ታስባለች። እና ናታንም እንግዲህ ብዙ ነገር አስቧል። ምክንያቱም አንተ ቆይ ግን እንዴት ብላ እየነገረችው ነበረ። ቤዛ እንግዲህ በጣም ተቀይራለች፣ ጥሩ ሰው ሆናለች። እውነት ለመናገር ይሄ ጥሩነቷ ውስጧ ስለነበረ ነው አሁን ላይ ያወጣችው እንጂ አዲስ ያመጣችው አይደለም። እሷ አሁን በፊት ስታደርጋቸው የነበረው መጥፎ ነገሮች ያው በቅናት የተነሳ ነው እንጂ መጥፎ ሆና አይደለም። እውነት ለመናገር ቤዛ እንግዲህ ናታንን እንዴት በአንዴ ተስፋ ቆርጠክ ልተዋት ትችላለህ? በኋላ ግን እንዳይጸጽትክ እሷን ብቻዋን እንዳትተዋት። ምክንያቱም በኋላ ትጸጸታለህ። የምትችለውን ነገር ሞክርና ባይሳካልክ እንኳን በኋላ ላይ ሞክር ያለው ብለክ ራስን እንትን ትላለክ እያለችው ነበረ። እንግዲህ የሆነ ነገር አርጌ ይሄንን ሰርግ ማስቀረት አለብኝ ብሎ ቢኒ ጋር ሄዶ ነበረ። ተነስ ቢኒ በዛሬ ቀንማ አትተኛ እያለው ነበረ። እንግዲህ ናታን የሆነ ነገር ማድረግ አለብን፣ የኔን ጨረቃንማ ብቻዋን ልተዋት አይገባም እያለ ነበረ። እንግዲህ ናታን እውነት ለመናገር የሆነ ያቀዱት ነገር ነበረና ሁሉም አንድ ላይ ሆኖ ቤዛም ጽዮንም ቢኒ ዳጊ ሆኖ አንድ ላይ የሆነ ነገር አስቧል። እና ዳጊ ደግሞ ገኒን ወደ ሰርጉ ቦታ መሄድ አለብን፣ እንሄዳለን ሁላችንም በደስታዋ ቀን አብራ ብቻዋን ልንተዋት አይገባም፣ አብረናት ልንቆም ይገባል ብሎ ነበረ። ቆይ እንዴት እናንተ በአንዴ እንደዚህ ልትሆኑ ቻላችሁ? የሆነ ነገርማ የሆነ ተንኮል ነገር አስባችኋል እያለች ነበረ ገኒ። አሁን ተነሺ፣ አንቺም እንደ ገኒ እሷም እንደ ኤፍራታ ሆናችሁ በደስታዋ ቀን ከጎኗ ልትቆሚ ይገባል እያላት ነበረ። እንግዲህ ሁሉም እኔ እንዴት ብዬ አይኗና ያለው እንዴት ሄዳለሁ እያለች ነበረ ገኒ። ነገር ግን አላስቻላትም የእናት አንጀት ስለነበረ እና ሁሉም ተሰብስቦ እንግዲህ ወደ ሰርግ ቤቱ ሄደዋል። ያ የያፌት ዘመድ የተባለው ደግሞ በጣም ጽዮን ላይ አይኑን ጥሏል እና ናታን ፊት ለፊት ራሱ ስሜቱን መቆጣጠር አልቻለም። በጣም በቃ ጽዮንን ሲያያት ፈገግ ብሎ እየጠቀሳት ነበረ። አንተ ቆይም እንዴት ብደፍረ ነው የማታውቃትን ሴት በአንድ ቀን እንደዚህ የምትገለፍጠው? በዛ ላይ ደግሞ የምትጠቅሳት አንተ የስታውቃት ነው ደግሞ እንደዚህ አይነት ነገር ከየት የመጣክ ነህ አንተ እያለው ነበር እንግዲህ ናታን። ያፌትም እንግዲህ በጣም ለጽዮን እንትን እያለ ነው። ምክንያቱም እኔ ሲመስለኝ ጽዮን የያፌት እህት ትመስለኛለች እንደማስበው፣ አለ ምክንያት አይደለም።
ለጽዮን እየተከላከለላት ነው። እንግዲህ እሷን ስሟን እንኳን ብትጠራ ወዮልክ አይንክን ነው ማጠፋልክ እያለው እንግዲህ እያስፈራራው ነው። እና ኤፍራታ ጋር ሄዶ ቆይ ያፌት ከጽ ጋር ያለው ግንኙነት ምንድን ነው? እሷን ወድጃታለሁ ሲል ማንም በጥፊ መቶኝ የማያውቀውን እሱ ግን በጥፊ መታኝ። ምን አስቦ ነው? ምንድን ነው ችግሩ? እያለ ነበረ። አንቺን በጣም ቆንጆ ነሽ ብሎ እንግዲህ ኤፍራታን እያሞገሳት ነበረና ኤፍራታ እሷንም ወደ ሴቶቹ ሊቀላቅላት አስቦ ይሁን እንዴ? በምን ምክንያት ነው እንደዚህ ለጽዮን እንትን ስፍስፍ ማለት የጀመረው እያለች ነበረ። እንግዲህ ኤፍራታ ነው ወይስ በደህና በትልቅ ብር እየተደራደራት ነበረ? የሆነ ነገርማ አስቧል ብላ እየፈራች ነው። እንግዲህ ሰርጉም እንግዲህ የተሳካ አይመስልም። ምክንያቱም ለያፌት እነ ናታን መድኃኒት ራሱን ስቶ እንዲወድቅ የሚያደርግ መድኃኒት ነገር ውሃ ውስጥ አድርጎ እንግዲህ ጽዮን ለያፌት ዘመድ አፉ ደርቋል፣ ከሰርጉ በፊት ሳይወድቅ ይህን ውሃ ሰጣው ብላ ነበረ። ያፌትን ራሱን ስቶ ወድቋል። እንግዲህ ውዶቼ